ብቸኛው አማላጅ ኢየሱስ ነው። በመጽሐፍ ቅዱስ ውስጥ በግልጽ ከተቀመጡት እውነቶች አንዱ አማላጅነት ነው። ነገር ግን ሰዎች የእግዚአብሔር ቃል የሆነውን መጽሐፍ ቅዱስን በትክክል ካለመረዳት የተነሳ ወይም በሌሎች አሳችነት ሊሆንም ይችላል፣ ግን ከእውነቱ ርቀው ይገኛሉ። በዚህ መልእክት ላይ ስለማማለድ በእግዚአብሔር ቃል ላይ ተመስርቼ እውነቱን መርምራችሁ እንድትረዱና በእውነተኛው የእግዚአብሔር ቃል መሠረት ፈትናችሁ ከሕይወታችሁ ጋር በማዛመድ ለእውነተኛውና ለኃያሉ እግዚአብሔር የማዳን ጥሪ ምላሽ እንድትሰጡ በትሕትና ጋብዛችኋለሁ። ምንባባችን የሚያተኩረው በሮሜ ምዕራፍ 8 ቁጥር 33 እስከ 34 ድረስ ነው። እግዚአብሔር የመረጣቸውን ማን ይከሳቸዋል? የሚያጸድቅ እግዚአብሔር ነው። የሚኮንንስ ማን ነው? የሞተው ይልቁንም ከሙታን የተነሳው በእግዚአብሔር ቀኝ ያለው ደግሞ ስለኛ የሚማልደው ክርስቶስ ኢየሱስ ነው ይላል። ሁለት ወገኖች በጦርነት ወይም ባለመስማማት የተለያዩ ሲሆኑ ወደ አንድነት የሚያመጣቸው ወይም የሚያስታርቃቸው የግድ ያስፈልጋቸዋል። እንደ ድልድይ ሆኖ የሚያገናኛቸው ወይም የሚያስታርቃቸው ሌላ አካል ሊኖር ይገባል ማለት ነው። መልሶ በመሃላቸው ሰላም የሚፈጥር ሌላ አካል ያስፈልጋቸዋል ማለት ነው። ያ አካል ማን ነው? መካከለኛ ወይም አማላጅ። በኤደን ገነት በአዳምና ሔዋን ከተሰራው ኃጢአት የተነሳ የሰው ዘር በሙሉ ከእግዚአብሔር ጋር ጠበኛ ወይም ጠላት ነው የሆነው። ስለዚህም ምክንያት ሰማይ ከምድር እንደሚርቅ ነው ሰውና እግዚአብሔር የተራራቁት። ምክንያቱም እግዚአብሔር ቅዱስ ስለሆነና ሰው ደግሞ ኃጢአተኛ በመሆኑ ምክንያት ሁለታቸውን የሚያቀራርብና የሚያስታርቅ ወይም አማላጅ ሊሆን ብቁ የሆነ ከሰውም ዘር ሆነ ከመላእክት አልተገኘም። ስለዚህ የእግዚአብሔር ቃል እንዲህ ይላል በሮሜ ምዕራፍ 5 ቁጥር 10 ላይ ጠላቶች ሳለን ከእግዚአብሔር ጋር በልጁ ሞት ከታረቅን ይልቁንም ከታረቅን በኋላ በሕይወቱ እንድናለን። ስለዚህ በእግዚአብሔርና በሰው መካከል የነበረውን የጠብ ግድግዳ በሞቱ አፍርሶ ያስታረቀ ኢየሱስ ብቻ መሆኑን እንረዳለን። የሰውን ዘር ሁሉ ኃጢአት ተሸክሞ በመሄድ ሕይወቱን በመስቀል ላይ አሳልፎ ሲሰጥ ወደ እግዚአብሔር መግባት እንዳንችል ተዘግቶ የነበረው የቤተ መቅደስ መጋረጃ ከላይ እስከ ታች ድረስ ተቀዶ እንድንገባ ያስቻለንና ከእግዚአብሔር ጋር በደሙ ያስታረቀን ኢየሱስ ብቻ ነው። ይህንን አስመልክቶ የእግዚአብሔር ቃል በማቴዎስ ወንጌል ምዕራፍ 27 ቁጥር 50 እስከ 51 ድረስ እንዲህ ይላል። ኢየሱስም ሁለተኛ በታላቅ ድምፅ ጮኾ ነፍሱን ተወ። እነሆም የቤተ መቅደስ መጋረጃ ከላይ እስከ ታች ከሁለት ተቀደደ፣ ምድርም ተናወጠች፣ ዓለቶችም ተሰነጠቁ ይላል። ኢየሱስን ትክክለኛ መካከለኛ ወይም ብቁ አስታራቂ ሊሆን የሚያበቃው ምንድን ነው? አምላክም ሰውም መሆኑ ነው። በዮሐንስ ወንጌል ምዕራፍ 1 ቁጥር 1 እና ቁጥር 14 ላይ እንዲህ ይላል። ቁጥር 1 ላይ በመጀመሪያው ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ ይላል። ቁጥር 14 ላይ ደግሞ ቃልም ሥጋ ሆነ ጸጋንና እውነትን ተመልቶ በእኛ አደረ ይላል። ቃል የሆነ ኢየሱስ በቁጥር 1 ላይ እግዚአብሔር ወይም አምላክ እንደሆነና በቁጥር 14 ላይ ደግሞ ሥጋ ወይም ሰው እንደሆነ ነው የሚያስረዳው። የሁለቱም ወገኖች ተፈጥሮ ወይም ማንነት ተካፋይ ስለሆነ የሁለቱንም ወገኖች ምንነት በትክክል መረዳት ይችላል። የእግዚአብሔር ቃል እንዲህ ይላልና በአንደኛ ጢሞቴዎስ ምዕራፍ 2 ቁጥር 5 ላይ አንድ እግዚአብሔር አለና በእግዚአብሔርና በሰው መካከል ያለው መካከለኛው ደግሞ አንድ አለ፣ እሱም ሰው የሆነ ክርስቶስ ኢየሱስ ነው ይላል። በእግዚአብሔርና በሰው መካከል ያለ መካከለኛ ወይም አማላጅ ከኢየሱስ በቀር ሌላ በመጽሐፍ ቅዱስ ውስጥ የተጠቀሰ ሰው የሚሆን መልአክ የለም፣ ሊኖርም አይችልም። ምክንያቱም መላእክቶች ከእግዚአብሔር ወደ ሰው መልእክት አድራሾች እንጂ በሰውና በእግዚአብሔር መካከል ገብተው ማማለድ የሚችሉ አይደሉም። ሰማዕታት ደግሞ እንደ ኢየሱስ በሰውና በእግዚአብሔር መካከል ለመቆምና ለማማለድ ሞትን አሸንፈው ሕያዋን በመሆን መስዋዕት ማቅረብ ስለማይችሉ ማማለድ አይችሉም። የእግዚአብሔር ቃል ስለ ሙታን እንዲህ ይላል በመክብብ 9 ቁጥር 5 እስከ 6 ሕያዋን እንዲሞት ያውቃሉና ሙታን ግን አንዳች አያውቁም፣ መታሰቢያቸውም ተረስቷልና ከዚያ በኋላ ዋጋ የላቸው። ፍቅራቸውና ጥላቻቸው ቅንዓታቸውም በአንድነት ጠፍቷል። ከፀሐይ በታችም በሚሰራው ነገር ለዘላለም ዕድል ፈንታ ከእንግዲህ ወዲህ የላቸውም ይላል። ኢየሱስ ግን ሞትን አሸንፎ በትንሣኤ ሕያው ሆኖ ስላለ ነው በእግዚአብሔር ቀኝ ሆኖ የሚማልደው። ኢየሱስ ፍጹም የሆነ አማላጅ ነው። ሁለቱንም ባህሪያት ያውቃቸዋል ወይም ከሁለቱም ባህሪያት ተካፍሏል። በልምድ የሰውንና የመለኮትን ባህሪያት ገልጿል ወይም አሳይቷል። ኢየሱስ እግዚአብሔር ወልድ ስለሆነ አምላክ ነውና ከእግዚአብሔር አንጻር ነገሮችን ማወቅና መረዳት ይችላል። ይህም ብቻ አይደለም፣ ከድንግል ማርያም በመወለድ ሥጋ ወይም ሰው ሆኖ ስለተገለጠ ደግሞ ከሰው አንጻር ነገሮችን መረዳት ይችላል።
ስለሆነም ነው የእግዚአብሔር ቃል በቆላስይስ ምዕራፍ 2 ቁጥር 9 ላይ በእርሱ የመለኮት ሙላት ሁሉ በሰውነት ተገልጦ ይኖራልና የሚለው። በብሉይ ኪዳን ዘመን ካህናቱ በሰውና በእግዚአብሔር መካከል ሆነው ስለ ሕዝቡ ኃጢአት መስዋዕት ያቀርቡ ነበር። ነገር ግን ዘወትር ማቅረብ እንዳይችሉ ደግሞ ሞት ከልክሏቸው ነበር። የእግዚአብሔር ቃል እንደሚል በዕብራውያን 7 ቁጥር 23 እስከ 25 እነርሱም እንዳይኖሩ ሞት ስለከለከላቸው ካህናት የሆኑት ብዙ ናቸው። እርሱ ግን ለዘላለም የሚኖር ስለሆነ የማይለወጥ ክህነት አለው። ስለ እነርሱም ሊያማልድ ዘወትር በሕይወት ይኖራልና፣ ስለዚህ ደግሞ በእርሱ ወደ እግዚአብሔር የሚመጡትን ፈጽሞ ሊያድናቸው ይችላል። እርሱ እንደነሱ ሞት ሊከለክለው ስለማይችልና እንደነሱም በየጊዜው መስዋዕት ማቅረብ ሳያስፈልገው ራሱን አንድ ጊዜ የበደል መስዋዕት አድርጎ በማቅረብ ሊያማልድ በሕይወት ይኖራል። እንደዚህ ያለ ሌላ አማላጅ ቀድሞም አልነበረም፣ አሁንም የለም፣ ወደፊትም ሊኖር አይችልም። ምክንያቱም ኢየሱስ ራሱ በዮሐንስ ወንጌል ምዕራፍ 14 ቁጥር 6 ላይ እኔ መንገድና እውነት ሕይወትም ነኝ፣ በእኔ በቀር ወደ አብ የሚመጣ የለም በማለት ወደ አብ በማንም በኩል መቅረብ ወይም መምጣት እንደማይቻል አስረግጦ ነው የተናገረው። እግዚአብሔርንና ሰውን በደሙ ያስታረቀ ሰውም ሆነ መልአክ ስለሌለና ወደ አብ መቅረቢያ ብቸኛ መንገድ የሆነልን አማላጃችን ኢየሱስ ብቻ ነው። ስለዚህም ነው በእግዚአብሔር ቃል ከእርሱ ስም በቀር ሌላ የመልአክም ሆነ የሰው ስም አማላጅ ነው ተብሎ ያልተጻፈው። ይህንኑ ለማረጋገጥ የእግዚአብሔር ቃል እንዲህ ይላል በሮሜ 8 ከቁጥር 33 እስከ 34 እግዚአብሔር የመረጣቸውን ማን ይከሳቸዋል? የሚያጸድቅ እግዚአብሔር ነው፣ የሚኮንንስ ማን ነው ይልና የሞተው ይልቁንም ከሙታን የተነሳው በእግዚአብሔር ቀኝ ያለው ደግሞ ስለኛ የሚማልደው ክርስቶስ ኢየሱስ ነው ይላል። የኃጢአትን ይቅርታ ለማግኘት የሚያስችልና ከእግዚአብሔር ጋር የሚያስታርቅ ብቸኛና እውነተኛ አማላጅ ኢየሱስ ብቻ ስለሆነና በእርሱም በቀር እንጂ በሌላ በማንም መዳን ሊገኝ እንደማይችል የእግዚአብሔር ቃል እንዲህ በማለት ያረጋግጣል። በሐዋርያት ሥራ ምዕራፍ 4 ቁጥር 12 ላይ መዳንም በሌላ በማንም የለም፣ እንድንበት ዘንድ የሚገባን ለሰዎች የተሰጠ ስም ከሰማይ በታች ሌላ የለምና። ስለዚህ ወደ እግዚአብሔር መቅረቢያ ሌላ መንገድ ከኢየሱስ በቀር እንደሌለና ከእርሱም በቀር ሌላ አማላጅ እንደሌለ አውቀህ እውነቱን በመረዳት የሕይወት አዳኝና ጌታ አድርገህ ልትቀበለው ትወዳለህ? የእግዚአብሔር ቃል በዮሐንስ ምዕራፍ 1 ቁጥር 12 ላይ ለተቀበሉት ሁሉ ግን በስሙ ለሚያምኑት ለእነርሱ የእግዚአብሔር ልጆች የሆኑ ዘንድ ሥልጣን ሰጣቸው እንደሚል አንተም ይህን ጌታ ንስሐ በመግባትና የግል አዳኝ አድርገህ በመቀበል የእግዚአብሔር ልጅነትን ሥልጣን ልትጎናጸፍ ከፈለግህ ቀጥሎ ያለውን የንስሐ ጸሎት ከእኔ በኋላ ጸልይ። ጌታ ኢየሱስ ሆይ ኃጢአቴን ይቅር በለኝ። በቀራንዮ መስቀል ላይ ስለ እኔ ኃጢአት በፈሰሰው ደምህ አንጻኝ። ዛሬ ዓለምን፣ ሰይጣንና ሥራውንም ሁሉ ክዳለሁ። አንተን ኢየሱስ ክርስቶስን የሕይወቴ ጌታ አድርጌ እቀበልሃለሁ። ልጅህ አድርገኝ፣ ስሜንም በሕይወት መዝገብ ላይ ጻፍልኝ። አሜን።